ልጆቻችን ይጣላሉ፣ ልጅ ይጣላል። ግን አንዳንድ ጊዜ ታላላቆች ታናናሻቸውን ይመታሉ። ያኔ ምንድን ነው የምናደርገው? ትልቁን እንቆጣለን። አንተ ትልቅ አይደለ፣ አንቺ ትልቅ አይደለሽ፣ የለምንድን ነው የምትመቻትትሽ? ከዛ በኋላ እንቀጣለን፣ እንጮኋለን። ማድረግ ያለብን ምንድን ነው? እነዚህ ትንንሾቹ ያው መጠበቅ መከላከል አለብን። ትልልቆችን ግን በፍቅር መያዝ አለብን፣ በፍቅር መምከር አለብን። አለበለዚያ አንቺ ሁሉ ጊዜ እህትሽን እንደመታሽ ነው፣ አንቺ ልክ አይደለሽም፣ ጥሩ ልጅ አይደለሽም፣ ሂጂ ወደዛ እንላለን፣ እንቀጣለን፣ እንቆጣለን። ያኔ ምንድን ነው የሚሆነው? እሷ ለጊዜው ስለመታናትም ሊሆን ይችላል፣ በቃ ስብስብ ብላ ልትተው ትችላለች። ግን ውስጧ እያቄመች ትመጣለች። እች እኮ ነች እህቴ የእናቴን የአባቴን ፍቅር የወሰደችው። ስለዚህ ያ ጥላቻ ውስጥ ይመጣል። ስትናደድ ትማታለች። ስለዚህ ምን እናድርግ? ልጆች ታናሽ እህት ወይ ታናሽ ወንድም ሲመጣባቸው በፊት ያገኙ የነበሩትን ሁሉ ፍቅር፣ እንክብካቤ ስለማያገኙ ያ ደግሞ ልጆቹ እንዲቆጡ ኃይለኛ እንዲሆኑ ያደርጋቸዋል። ስለዚህ ሳባ አድርገን እማዬ እንደዚህ ነው ብሎ አስረድቶ ከነሱ ጋር ጊዜ ማሳለፍ፣ እነሱን መንከባከብና በትክክለኛ መንገድ እንዲበረቱ ማድረግ በመሀል የሚኖረውን ሽኩቻ ይቀንሳል። እኛ ፍቅር ስንሰጥ ልጃችንም ለታናሿ ፍቅር ትሰጣለች።